አሁን ቴዲ አሁን ትራንስፈር አድርግልሃል። አሁን በአንተ አካውንት ስጣት። ወላተሙ ማንም ሰው አፉን እንዳይከፍትብኝ ከዚህ በኋላ ግን እኔ ለከዛ ወደ ህግ ሰላም እንዴት ናችሁ? የተወደዳችሁ የተከበራችሁ ቻናል ተከታታዮች አሪፍ አዝናኝ ቪዲዮዎችን ዛሬም ይዤ ቀርብ ያለው ይህንን ቪዲዮ እስከ መጨረሻው በማየት የሰብስክራይብ ምልክቱን መንካት እንዳይረሳ። ወደ ቪዲዮ እንሂድ። ኦኬ ሪካርድ ብቻ አላስተማረም። እሺ አስር ሺህ ብሩ ራሱ ለምን እንደወጣ እኔ ማወቅ ፈለኩኝ። ለምን 10 ሺህ ብር ለምን ምንድን ነው ያወጣው? ካም ካርድ አለ፣ የላይሰንስ ፕሌት አለ። እነሱ በሙሉ እኮ ነው ታክስ ከፍለን እያንዳንዱን እኮ ሪሲት አለ። ያለ ሪሲት እኮ ለምትወስጂው ቴምር መሐመድ ምን አይነት ሪሲቶች ቁልቁሏል እኮ። አንድ ሰው ትራክ ገዝቶ እነዚህን ስራ ለማስጀመር 10 ሺህ ብር ያወጣል ማለት ነው? ኦ ማይ ጋድ አይደለም ፈለኩኝ። እኔ እኮ ግራ ገብቶኝ ነው። ምን አይነት ጉድ ውስጥ ነው የገባሁት? እስኪ 10 ሺህ ብር ወጪ ወጥቷል እያልከኝ ነው። መኪናው ምንም እንዳልተለጠፈበት እየተነገረኝ 10 ሺህ ብር ወጪ ወጥቶታል እያልከኝ ነው። ከየት ለምንድን ነው የተከፈለው? አስረዳኝ። ነገር አልተለጠፈለትም ማለት ምንድን ነው? እሺ አስረዳኝ። ለምን እንደከፈልክ ልወቀው፣ ንገረኝ። አሁን ምሳሌ ምን እንደሆነ ልወቀውና ውስጤ ይመን። ሪሲቱ ይምጣና የተከፈለው ለምን እንደሆነ ሪሲቱ መጥቶ ይሁና። ከዛ በኋላ አይመለከተኝም ካልሽ አለመክፈል ትችላለሽ። ይመለከታል። እኔ አሁን 10 ሺህ ብሩ የላይሰንስ ፕሌት፣ የካም ካርድ፣ እነዚህ የኢንሹራንስ ይኸውልህ አንድ ነገር እዚህ ላይ እንድታውቅልኝ የምፈልገው ትራኩን ስራ አላስጀመረውም። ምንም የጀመረው ስራ ያንልም ስራ ጀምሯል ብሎ የካም ካርድ የተለያዩ እየሰማው ነው። የላይሰንስ $10,000 እና ደግሞ ምንድነው ያለኝ አንድ እላይ ነው ብዙ ሪከርድ ስላለኝ እዛ ውስጥ ለእንትኗ ራሱ ዲኤምቪ ለብሩጋ ሆኖ የሚያቋስ ሴት ስለሆነች እሷ ጋር በብር እንዳስጨረሱት ነው እንትኑን ታርጋውን የነገረኝ። የምናቃስ ሴት ስለሆነች አንድ አመት በስታፕ አትደውሉልኝም አንዴ። በነገራችን ላይ ሰውዬው እነዚህ ደሞዝ ያልተከፈላቸው ሰውዬ ራሱ እየደወሉልኝ ነው። ቆይ አንዴ ዝም በል ፍራው። ስፒከሩን አጥፋው በቃ ይበጥብጠኝ። እኔ ተራ ነው አሁን በቲክቶክ ይምጣ። $10,000 እዚህ ጋር ያሉ ትራክ ድራይቨሮች እነተሙ አንድ መኪና ገዝተክ ስራ ለማስጀመር $10,000 ወጪ አውጥቼልሻለሁ ብሎ ጠይቆኛል። ያ ብር ምንድነው ጠይቅልኝ። ይሄው ሪከርዱ እየተጨቃጨቀን ይሁን ባለበት ነው የተጨቃጨቅ ነው። ይሁንም አለ ይሁንም ድምጽ አሰማሃለሁ። $10,000 ራሱ ከ150,000 በላይ ሌላ ሊያጭበረብረኝ $10,000 ጠይቆኛል። ለምንድን ነው $10,000 የሚወጣው? ትራክ ድራይቨሮች አሜሪካ ነው ያሉት እንዲፈርዱ ነው የምፈልገው። ይሄንን የምን 10,000 ነው አልኩት። አይ በቃ ቻለው ሪሲት ቴምር የሚል ተጽፎበታል አለኝ። ያንን ሪሲት እንድጠይቅልኝ ነው። እኔ ፍራው ልትየቻ አልፋታም። ክሱን ካልከሰስከኝ ይቺ ሪከርድ ይዤ እኔ ንቀሃለሁ። ካልከሰስከኝ ወይኔ ታሰራለሁ ወይ አንተ ይፈረድልሃል ወይ ይፈረድብኛል። እሺ አንድ እሱ ሁለተኛ 60,000 በወር ታገኛለሽ ብሎ ነው 43,000 ብር ያስከፈለኝ። ዮኒ ማኛው ሰምቷል። ዮኒ መስክር ለዚህ ስላለ እንደውም ዮኒ ጨቆት የምትማሽ ነው አለው። አይ 60,000 እንኳን አይሆንም እስካሁን ቆይተሻል የምርሽ በወር 50,000 አግኛለኝ። 50,000 አግኝ በቃ እኔ 10,000 ልቀንሰው 2 ሳምንት ጠብቂ እና መኪናውን ይስጥሻለኝ። እኔ ሲጀመር ስመጣም ከመጀመሪያው ኢትዮጵያ ሆኜ ስልኬን አያነሳም። እነተሙን እኮ ሽማግሌ የላኩት እና ዮኒ ስልኬን ስለማያነሳ ነው ለመጀመሪያ ጊዜ ያነሳልኝ። ለወንድም ብር ልስጥልህ ብዬ ነው የደወልኩለት። በየርኩ በ2 ሳምንቴ የዛን ሰዓት ምን አለኝ ወንድሜ ከዱባይ አልገባም አለኝ። ከዛ በኋላ ስልኬን አያነሳም። ዱባይም ቱርክም ሄጄ ስደውልለት በቱርኩ ስልክም አያነሳም። ሪከርድ አላነሳልኝ ብሎ የላኩለትን ሪከርድ አሰማሃለሁ። አንድ እሱን ሲቀጥል ደግሞ ኤዮኒ ጋር ራሱ ያወራን ለምንድን ነው ስልክን ማታነሳልኝ ብዬ ያወራውበትን ሪከርድ ስማ። ስልክ የሚባል አያነሳም። ሲጀመር ትራኩን ሊሸጠው እያስማማው ነበር በመሃል ለማ ትራፌል ለሚባል አብሮት አንድ ቢልዲንግ ላይ አንድ አፓርትመንት ላይ ለሚኖር ለትራክ ድራይቨር ለጓደኛው እኔ የኔን ስልክ ዘግቶ ለትራፌል ሊሸጠው እያስማማ ነበር። እኔ ከኢትዮጵያ ስመጣበት ሲፎልስ ጠፋ። በ10ኛ ቀኑ ነው ትምህርት ቤት ውስጥ ሆቴል ይዤ አልመጣ ሲለኝ በሁለተኛ ቀኑ ወደ ትምህርት ቤት ውስጥ ገብቼ ትምህርት ቤቱ ተኝቼ በ10ኛ ቀኑ ነው እዛው ሲፎልስ ቁጭ ብሎ እንደገና መጥቶ ያናገረኝ በ10ኛ ቀኑ። እሺ አንዴ አሁን እንደዚህ ነው ሪካርዲንግ ሰምታል። ተቃዳሽን ሪካርድ ስላለ ማለት ነው። አሁን የእናንተ ሁለታችሁንም ሰምተናል።
በዚሁ ሰዎች እያደመጡ ነው። አሁን ሚዩት ታደርጊያለሽ። ከተቻለ መፍትሄ እንሰጣለን። አገኛለሽ ብሎ ደግሞ ሰማን። አሁን ወደኋላ የተመለስን እዛው ሳይሆን ወደ ገደለው እንምጣ። ተሙ ይሄ ጉዳይ አሁን ሊቋጭ የሚችለው እንዴት ነው? አስታራቂ የምትለው ሀሳብ ምንድን ነው? የተወሰነ ገንዘብ ይመልስላል። አሁን ወደ ገደለው እንምጣ። እንዲህ ከፍዬው እንዲሁ እሱን እኮ ሰማን አለፍ ነው። ወደዚህ እንምጣና ወደ መፍትሄው። እሺ ከታች እንደሚሰማቸው እርግጠኛ ልሁን። ለእኛ ይሰማናል። ቀጥል ተሙ። ከታች ይሰማቸዋል። የተሙ ድምፅ። ኦኬ ኔትወርክ ችግር ስላለ ዝም ብለን በባዶ 160 ሺህ ኬዝ ይዘን ሳይጠፋ ይኸውልህ፣ ሲጀመር ማንኛውም ሰው ሲመጣ አንድ ሰው ይዳኘን ወይም ያውራ ሀሳብ ይስጥ ያስታርቀን ወይ እንዲበለን ሲል የሆነ ሰው እኔን ካላስደሰተኝ ወይ እሷ ደግሞ የሚደብራት እሱ የሚደብረው ከሆነ እኔ እዚህ ነገር ላይ ብዙም አልጨነቅም እና ለዮኒም ቢሆን ለአንተም በቃ ፌር ነው ብለህ ካመጣኸኝ ነው የምናገረው። መጀመሪያ ከጀመረ ዮኒን እንደሰው እዚህ ማውራት አስቀምጣችሁ ታወራላችሁ። ይሄ ውሻ ሲባል ምንድነው አስቀመጥኩልህ። ተሻሽጠ ከጨረስክ እዚህ መተህ እኮ ዲል አታረግ ነገር ያበላሻል። የነበሩት ማን ነው እዚህ መተህ አንተ ለምን ትዳኛለህ? ለምን ዮኒ ይመጣል? ለምን ነቢን ይመጣል? አልቋል። ወሬውም አያስፈልግም ነበርኩ እና ባለ ነገር ዝም ብሎ መጨቃጨቅ አያስፈልግም። ስለተጨመላለቀና ስለተብኳካ ነው መተን እዚህ ሰዓት ምንገል ሽጠ ከፍላ እሷ ሙሉ ቢሆን ኖሮ ከእሱ ጋር ትጣላም፣ እሱም ሙሉን ወስዶ ቢሆን አይጣላም። ይሄንን አምጥተህ እንዴት አልተጨመላለቀም ልትለኝ አትችልም። ፌር አውራ እያልከኝ። ሁለተኛ ነገር ደግሞ ቴምር መታ አሁን ይሄ መኪና ውድ ነው ብላ ብታወራ ስለ ውድነቱ አሁን ዲል ማድረግ አትችልም። ገዝተሃል፣ በቃ አንዴ ፈርመ ከገዛ በኋላ ቤት ያፈሳል መኪና ያፈሳል ምናምን ብትል እንደ ፍሬንድ ይሄ ነገር ፌር ነው አይደለም ብለህ ልትዳኝ እንጂ የምትችለው በህግ አግባብ ብትሄድ ማንም አይሰማም። እኔ መኪና ስገዛ እንትን ሆነ ጎማው እንዲያለብል ማንም አይሰማኝ። ዋናው ነገር ግን እንደ ኢትዮጵያዊ ነው እያወራን ያለ ነው። እሷም ቢዝነስ ጀማሪ ናት፣ አዲስ ናትና የትራኩ ዋጋ በጊዜው ውድ ነው ውድ አይደለም በምን ያህል ጨምሮ ነው የሚባለው ነገር አስቀመጥኩልህ። ከ100 እስከ 130 ሺህ ሊሄድ ይችላል ማክሲመም ብያታለሁ። ለምን የትራክ ቫልዩ ማንም የትራክ ድራይቨር ቁጭ ማድረግ ይችላል። ዋጋው ምናልባት 5000 ልትጨምር ወይ ልታሳንስ ትችላለህ፣ ወይ ማክሲመም 10000 እንጂ ይሄን ያህል የምትሳሳተው ነገር አለም። ትራክ ደግሞ ኢቭን ጉግል ብታረግ ያሳያል። አሁን የሚሆነው ምንድነው? እነዚህ ሰዎች ትራክ ከተሸጠ ቆይቷል። ሪሲቱ ላይ 157 ሺህ እኔ አሁን ልክልሃለሁ። የመኪናውን ቪን ነበርና ሪሲቱ ላይ አልገባህም እኮ ፍራውል። አንተ እኮ ትክክል ነህ፣ ሸጠሃል። ወሬው የሚሆነው አባቴ እየሰማኝ ከሆነ እኔ ልጨርስና ከዛ ለፍራውል ሰጠዋለሁ። ፍራውል እኮ አሁን አንተ በመሸጥ አንተ ቴዲያችን ባኬን ፎርስ እንዳይሆን እኛም እሷ ገዢ ናት። ወደ እናንተ እመጣለሁ፣ ችግር የለውም። ቆይ አንድ ልጨርስሽ ቢኒሻ። ስለዚህ እኔ መልሶ አንሚዩት ምናምን እንዳይልኝ ብዬ ሚዩት ምናምን እንዳይሆን ብዬ ነው። ስለዚህ ፍራውል መሸጡ ሻጭ ነው። ለምን በዚህ ብር ሸጥክ ብለህ አታወራም እያልኩ ነው። በቃ ሽጣሃል። እሱ ላይ አሁን እኮ አይደለም ወሬያችን። እሷም ገዝታለች። ምን የምትመላለ ውድ ነው ርካሽ ነው የሚለው ምንም አይደለም ታሪኳ። አሁን ምናው ማውራት ካለብን በጊዜው 3 ዓመት ሆኖታል የትራክ ሻጭና ገዢ ታሪኩ። ታይትሉ ዞሯል ወደ እሷ ይዘዋለች ቆይቷል። እና አሁን ይሄ ክስ ሲመጣ አሁን ባለው ከረንት ባለው ነገር ምንድነው ምንዳኘው ምንድነው የሚባለው ላይ ነው ልናወራ አይደል የመጣ ነው፣ ወይም ፍርድ ለመፍረድ ይሄ ነው። ስለዚህ እንደኔ ሐሳብ በጊዜው ፍራውን ትራኩን ሲሸጥ ውድ ሽጦላታልና አይ ይሄን ትርፍ ብር መልስ ምለው እኔ አይደለም እዚህ ተመልካች እኔ በግል አሁን ይሄን አስተያየት መስጠት አልችልም። ወይ ደግሞ አይሷም ይሄንን እንዲህ ካደረገች ይሄን ማድረግ አለባት የሚለው ለ9000 ህዝብ መስጠት ነው። እኛ ግን እኔ እንደ ምስክር ያወራሁት ይሄ ነገር አለ ብዬ ነው ይሄን ተናግሬያለሁ። እሺ ስለዚህ ያንተ መደምደሚያ ምንድነው? የመፍትሄ ሐሳብ የተወሰነ ገንዘብ ይመልስላት፣ ህዝቡ ይፍረድ። ህዝቡ ይፍረድ፣ ችግር የለውም። አንድ ነገር ልንገርህ፣ ሌሎችን እንስማና ፍራውል ያላወሩ ስላሉ የእነሱን እንስማና ቢኒሻና ሙሌ አጭር መልዕክት ስላላቸው እነሱን እንስማና እኔም ያላወሩ ሰዎች እየጠበቁ ነው። አንድ ሀሳብ እንስጥ እያሉ ነው። ፍላይት ስለሆነ ነው ቴዲ፣ ለዛ ነው እና ከወረድኩኝ መመለስ ትገኛል።
ቆይ ድጋሚ አሁን አንተ ደግሞ ከወራት የመረብ ስለምታወራ ሁለታችሁንም ማፈን ካለብኝ ላፈናችሁና ወደ ታዛቢዎች ልሂድ አንድ ጊዜ። ኦኬ እሺ። ማለት የእነሱን ለመስማት እኔ አንድ ሀሳብ ሰጥቼ ከዛ እወጣለሁ። ስለምወጣ ነው ተመልሼ እንትን ያልኩ። ከወጣህ አትሰማንም? ከወጣሁ አልሰማችሁም ከዛ በኋላ። ስለዚህ ከወጣ ካሰማህንማ ታዲያ ሌሎቹ የሚያወሩት እንዴት እንትላ ብትቀመጥልን ነው የሚሻለኛል። እኔ አሁን እዚህ ጋር አንድ ሀሳብ ተናግሬ ልወጣ ነው ለዛ። እሺ ምንድን ነው ሀሳብሽ? ኦኬ ሀሳቤ አንተ ግን ከወጣ በኋላ ግራ ቀኙን አይተንኛ ተመልሰህ መምጣት የፈለጋችሁትን በቲክቶክ መምጣት አትችልም? ከወጣ በኋላ አልችልም። ኦልሬዲ ቲክታክ አንደኛ ልል የምፈልገው ሁሉም እዛ ውስጥ ያሉትን ሰዎች አይታዩ ስለማይታዩ አንድ ኦልሬዲ አሁን እሷ ቲክታክ ላይ የራሷን ሀሳብ ታቀርብ እንጂ ህግ ጋር በዚህ 2 ሳምንት ውስጥ ትመጣለች። ሳውዝ ዳኮታ ህግ ላይ ነው የምንቀርበው ሁለታችንም ማለት ነው። አንድ የዛን ጊዜ ሪሲቱን አቀርባለሁ፣ የቪዲዮ ምስሉን አቀርባለሁ፣ የትራኩ የተገዛበትን የተሸጠበትን ሁሉ አቀርባለሁ። ከዛ በኋላ ለደረሰ ዲስካውንቱን እራሷ እዛ ጋር ታያለች። ማንም ሰው ሽምግልና አልፈልግም። ከዛ በኋላ ይሄንን መተማመን አለብን። ማንም ሰው ከዛ በኋላ ወደ ህግ ከመጣም በኋላ ማንም ሰው ደውሎ ማንም ሰው ወላ ዮኒ ወላ አንተ ወላ ተሙ የትኛውም ሰው ሽምግልና ብሎ እንዲመጣ እንዲጠይቀኝ አልፈልግም። ኢትዮጵያዊ ናት፣ ሴት እህት ናት ምናምን የሚለው ያልኩ አለ የህግ አግባብ። እሱ ወደዛ እንመጣለን። ሁለተኛ ነገር እኔ ተሙን የተጨማለቀ አሰራር ነው ስላለ ተሙ ጋር ነው ፖይንት ያደረግኩት። ከዚህ ሁሉ ዲስከሽን ተሙ ጋር ነው። ለምን ተሙን ማውራት ስለምፈልግ ነው። ትራኩ የተገዛበትን ፕራይስ ኦንላይን ማየት ይችላል። ሁለተኛ የተጨማለቀ አሰራር ነው የሚባለው በዲለር ኢትዮጵያዊ ስለሆንኩና እዚህ ሶሻል ሚዲያ ላይ ስለመጣውና ራሴን ዝቅ አድርጌ ከሁሉም ሰው ጋር እንደዚህ በጣም እየሳኩ እየተጫወትኩ ኦፕን ሆኜ ስላወራው ነው እንጂ የትኛውም ዲለር ጋር ስትሄድ ተሙን መኪና ገዝቶ ሲሸጥ አይቼዋለሁ። ገዝቶ ሲሸጥ አይቼዋለሁ። ኦፕሽን ገዝቶ ሲሸጥ ትራክ ገዝቼ ስሸጥ ግማሽ ብር ከፍሎ ለሄደ ሰው መኪናውን ውሰድ ብለህ ታይትል አዙረህ ትሰጠዋል? አትሰጠው። ላልከፈለችበት 4 ወር 5 ወር ገትራ ቀሪውን ብር ከ5 ወር በኋላ ለከፈለች ልጅ ኪሳራ አምጥቶባታልና ብሩን መልስ። ሲጀመር 3 ዓመት መኪናውን ራን አድርጋ እኔው መኪናውን አምጪ እና 150 ሺህ ልስጥሽ አምጪ እስቲ መኪናውን አምጪ መኪናውን እንደውም አሁን የፈለገ ማይ ይሄድ ዛሬ አሁን የሆነት ሄዲ እኔ የብር ችግር የለብኝም። 150 ሺህ አሁኑ እሰጥሻለሁ። ትራኩ የት ነው ያለው? አምጪ አለ አሁኑ ነው አምጪ አጅጅሽ ላይ ካለ ማን ነው ለቢኒ ምናምን የሚነዱ ከሆነ የሆነ ጓደኛሽ ካለ ትራኩን ሲጫው ታይትሉን ላኪልኝ 150 ሺህ ብር ይኸው ዮኒ ሁላችሁ ባላችሁ አሁኑ ነው እሰጥሻለሁ። እኔ መጨቃጨቅ አልፈልግም። ትራኩ አለ ማምጣት ትችላለሽ። ኬስ ክሎዝድ። እንደዛ ከሆነ 150 ሺህ ተመልስላታለህ። አሁን ትራንስፈር አድርግልሃለሁ። አሁን በአንተ አካውንት ስጣት። ወላተሙ ማንም ሰው አፉን እንዳይከፍትብኝ ከዚህ በኋላ ግን እኔ ወደ አልገባኝም። የፍራኦል ንግግር ፍራኦል ተረጋጋና ሲጀመር እኔ ጋር ለእኔ መሀል ሆኜ ነው እንጂ ያወራኋችሁ ይህን ነገር ለምን አላወራም? ከተሙ ጋር ምን የሚያገናኘው ነገር ቆይ አዳምጠኛ። አንዴ ደግሞ ተሙ ሲናገራሉ። አንድ ጊዜ ተሙ ደግሞ ፍራኦል ብቻህን አታውራ። እኔ እያወራን እኮ እኔ የተናገርኩትን ማዳመጥ ትችላለህ። ከአዳመጥ በኋላ የምትወስዱን ትወስዳለህ እንጂ ተሙ ፍራኦል የሚፈልገውን አያወራም። ቴምር የምትፈልገውን አላወራም። ወይም ቴድ የሚፈልገውን አላወራም። የነገርኩን የተጨመላለቀ ያልኩ ራስ እኮ እየተናገርክ እኮ ነው። ስላልጨረስክ ተጨመላልቋል ነው ያልኩ። ስለ ሽያጭ አላወራሁም። ስለ ውድነቱ ስለምናምኑ አይደል። አሁን እኔ መኪና ካንተ ገዛው ተሙ እስቲ ኦነስት ሆነ ነገር ተው መኪና ስሸጥ ተሙ መኪናው ስንት ነው? 20 10 ሺህ ላኩልህ። ፌር አይደለም ግን አስወ እሱ እንደፈለገ ያወራል። እኔና ዝም አትይም በእናትሽ። ቆይ ጨርሱ እነሱ። ያንቺ እውነት እኮ እዚህ ሊኖር እኮ አንድ ጊዜ በእናታችሁ አንድ ጊዜ ታደፈረሻለሽ ያንቺ እኮ አንድ ጊዜ ያንቺ እውነት እነሱ በእነሱ በሚያደርጉት መልሱስ ሊኖር ይችላል። የግድ አንቺ ፓርቲስፔት ማድረግ የለብሽም ፕሊዝ። ተሙና ፍራኦል አውሩ። እሺ ለአንቺ እንደውም እኮ አሪፍ ነገር ነው። ሁለቱ ያወሩልሽ፣ አንቺ ዝም ብለሽ እኮ ወይ የሆነ ነገር እየጠጣሽ አድመጪ። 500 ሺህ 600 ሺህ ትራኩን ዛሬው ነው ላኪው። አስቁሚውና እየሰራ ጭነት ካለ ከነ ጭነት ወደ ሳውዝ ዳኮታ ላኪው። አሁኑኑ 150 ሺውን ትራንስፈር አደርግልሻለሁ። ቆይ ከተሙ ጋር ጨርሱ። አሁን ተሙ የተጨመላለቀ ያልከው ተሙ ጋር
ወይ መኪና ሲሸጥ አይቻለሁ ኦንላይን ላይ የቤት መኪናዎች ትሸጣለህ? የስ ኦኬ። ተሙ እቺን መኪና ወደድኳት እና መኪናዋን 20 ሺህ ነው ስትለኝ 10 ሺህ ላኩልህ። 10 ሺውን ደግሞ 2 ቀን ጊዜ ስጠኝ አልኩ። እሺ አልኩ። ከዛ በኋላ 2 ቀን አይደለም የሰጠው እኔ መኪናውን ስደውልልኝ ቆይ እዚህ ሀገር ሄጄ ነው ብዬ 3 ወርም 4 ወርም አቆምኩት መኪናው። አሁን እኔና አንተ እንደ ኢትዮጵያዊ መኪናውን ሆልድ ያደረኩት ማን ነው? እኔ ነኝ አይደለ? አንተም እንዳሰራ 10 ሺህ ብር ተቀብለህ እንዳሰራ ቁጭ አድርጌያለሁ። መኪናውን ልሽጠውና ብር ለመለስ ስትል ኖ መኪናውን ፈልገዋለሁ የትም እንዳይሄድብኝ አልኩ። እንግዲህ አሁን እዚህ ጋር አንተ ያንተ አሰራር ነው የተጨማለቀው ነው ወይስ ተሙ ይመልስ? አዳምጠኝ ባደረክልኝ ቀንነት ነው እየተጎዳሽ 4 ወር ሙሉ። እሺ ፍራውል አድምጥ። ተሙ አሁን እሺ አዳምጠኝ። ለምሳሌ እኔ ዩዝድ መኪና ስሸጥ የገዙም ሰዎች ያውቃሉ። ካሉም መኪና አንድ ሰው የሆነ መኪና መጥቶ 10 ሺህ ብር ቢለኝ 10 ሺህ ብር ከፍሎ ይወስዳል። ታይትል እሰጠዋለሁ የተፈረመበት ሄዶ ዲኤምቪ ይቀይራል። 4 ነጥብ። ለምንድን ነው ብር ሀፋፍ ምናምን ታሪክ ውስጥ ማልገባው? ኢትዮጵያ ምንድን ነው የሚልህ መጥቶ ሌትሴ መኪናው ኢንጂኑ ወይ የሆነ ነገሩ እንትን ነው አይደል? መካኒካል ነገር ነው እኮ ከካምፓኒ ማውተ መኪና ወዘነ ሰከንድ የሆነ ነገር ሊሆን ይችላል። ሶ ይዞ ሄዶ መጥቶ ቀሪ ብር አይ መኪና እኮ ሰጠኸኝ አሁንማ አልከፍልህም ግማሹን ቢካዝ የሆነ ነገር ሆነ ቢለኝ እኔና ያ ሰውዬ ተጣላን ነው አልተጣላንም ነው የሚባለው። ስለዚህ እኔ መኪና የትኛውም ሰው ሲሰራ ሙሉ ሂሳብ ከፍሎ ጨርሶ ፕሮሰሱን ነው የሚጨርሰው። እኔ ማውቀው ይሄንን እንጂ መኪና አንተ ባደረከው ነገር ተጨመላለቀ ምልህ እኮ ራስህ ጥሩ ነገር እሰራለሁ ብለህ ያሰብከው ነገር አሁን ላይ ቁጭ ብሎ እዚህ ጋር እያጋተረ ምንም ክሊን ነው ምንም ችግር የለም ካልከን አናወራም። ይሰማል? የቴዲ ድምፅ አይሰማም። ይሰማል ይሆናል። ስለዚህ ያንተ ሰምቻለሁ። ኦኬ አሁን እሺ ቆይ ሰምተናል። ከዚህ በኋላ ቴዲ የራሳችሁን ልባስ ስጡ። እኔ ግን ቴምር እድል ሰጥቻለሁ። ኦኬ አንዴ መሀል ልግባ ቴዲ አንድ ጊዜ ፍራውል እያለ ነው አይደል? አሁን ተሙ ያለው በደንብ አልሰማሁም። እኔ አሁን ፍራውልም ጓደኛዬ ነው፣ ተሙንም በደንብ አውቀዋለሁ። ሁለቱም ወዳጆቼ ናቸው። ተሙ ከባድ ነው ሳይዋዋሉ መሸጥና መግዛት ያው ነው እንግዲህ። መፈራረም ወሳኝ ነገር፣ ሳትፈራረሙ እንዳትሻሻጡ እንዳትገዛዙ ነገሩ ከባድ ነው። ማን እንደሚታመን በዚህ ጊዜ ካርድ ላይ ሰክተሽ ነው ዩቲ ወደቀች። አራል ስከውቱ አረ ባታና ነው የቆመችው ማለት ወጅኬ ነው። አይ ፈርጠሽ ወይ ስልፈር ብሪኬ ነው ያለችው። ደረቅ ጥለው ቀላል አደጋ ነው። ነቃ ምንድን ነው ያለው? አይዞህ ተረጋጋ፣ ብዙ አትንቀሳቀስበት። እኔ ሐኪም ነኝ። በአቅራቢያ የነበሩ ሰዎች ደርሰውልሃል። አይዞህ። ምንድን ነው የተፈጠረው? ምን ተፈጥሮ ነው? ትንሽ አደጋ ነው። አንተ ላይ ምንም እግርህ ነው። በቃ ትንሽ ነው። እግሬ ምን ሆነ ዶክተር? እግሬ ሊው ምኑን ታየዋለህ እኮ እግርህ እኮ እዚህ አይደለም እኮ ለምርመራ ሌላ ክፍል ነው ያለው። አይዞህ ትንሽ ነው ወይ ሲመጣ የማጽናናት ነው ማስደንገጥ ነው።